Not too much, to be honest. It's more just how can we prepare the players and the team to go to a tough place, of course. Arsenal are a top team. But I think it's a good game for us in terms of responding to the disappointment against Brentford. And, we're looking forward to it. We've had a good week again. That we've had to deal with the disappointment of the last game. And now we're looking forward to a real big challenge, because that's what it is. It's a big challenge. ግራም ፖተር ተናገሩ። አርሰናል በጣም ድንቅ ቡድን ነው። ነገር ግን ለኛ ጨዋታውም ጥሩ አጋጣሚ ነው። ባለፉት ሳምንታት ያጋጥሙንን የሚያበሳጩ ውጤቶች በተሻለ መንገድ ለመካስ ይሄ ጥሩ የጨዋታ መርሃ ግብር ነው። እነሱ መጠነኛ ተጫዋቾች ጉዳት አለባቸው እውነት ነው። ነገር ግን ከአሰልጣኝነት ልምዴ በመነሳት አንድ መናገር የሚችለው ነገር ተጋጣሚ አርሰናል ሲሆን የትኛውንም ሁኔታቸውን ጥሩ ድል ወይም መጥፎ ድል ብለህ መግለጽ አትችልም። የትኛውም ተጫዋች ወደ ሜዳ ይግባ አርሰናል ድንቅ ተፎካካሪ ሆኖ ይቀርባል። ተጫዋቾቼ በጥሩ ሁኔታ ዝግጅት ላይ ናቸው። የለመመድና ያጫወት ሂደታችን ላይ ለውጦችን ጨምረናል። ከመጣውበት ጊዜ ጀምሮ ነገሮችን በስራ ለመቀየር በሚደረግ ጥረት ተጫዋቾቼ ለውጥ አሳይተዋል። ወደ ውጤት ስንመጣ ግን ብዙ ነገሮች እንደሚቀሩና ሊሻሻሉ እንደሚገባ አምናለሁ ብሏል ፖተር። መዶሻዎችን ይዘው ግራም ፖተር በ3-4-2-1 አለዚያም በ4-2-3-1 አሰላለፍ ይገባሉ። በተለይ ሁሉም አጥቂዎች በጉዳት አገልግሎት ለማይሰጡት አርሰናል ነገሮችን ለማክበድ ከኋላ ከኳስ ውጪ 5 ተጫዋቾችን ወደሚያቆመው 3-4-2-1 አሰላለፍ በተለይ ከብሬንትፎርዱ ሽንፈት በኋላ ሊመለሱ እንደሚችሉ ይጠበቃል። በዚህ ቡድን ውስጥ አሁንም እንደ ጃሬድ ቦይን፣ መሐመድ ቅዱስ አይነት አደገኛ ተጫዋቾች አሉ። ግዙፉ ቼካዊ ተከላካይ ቶማስ ሱሴክ ከቆመ ኳስ መድፈኞቹ ሊጠብቁት የሚገባ አደጋ ነው። አርሰናል ዌስትሃምን በፕሪሚየር ሊግ ጨዋታ 37 ጊዜ ረቷል። ከዌስትሃም ውጪ አንድን ክለብ ብቻ ከፍ ባለ ደረጃ ረቷል። መድፈኞቹ 38 ጊዜ ኤቨርተንን የረቱበት አንድን ቡድን በብልጫ ያሸነፉበት ቀዳሚ ውጤታቸው ነው። መድፈኞቹ ዌስትሃም ዩናይትድን ደጋግመው ያሸነፉት እንጂ አርሰናል ሃይብሪን ሲሰናበት ለመጨረሻ ጊዜ ተሸነፉት። እንዲሁም በኤምሬትስ ለመጀመሪያ ጊዜ ተሸነፉት በዌስትሃም ዩናይትድ ነው። ባለፉት 2 የፕሪሚየር ሊግ ጨዋታዎች አርሰናሎች 6-2 5-2 11 ጎሎችን አስቆጥረው ዌስትሃም ዩናይትድን አሸንፈዋል። በአጠቃላይ መድፈኞቹ ባለፉት 15 የፕሪሚየር ሊግ ጨዋታዎች ሽንፈት ያላስተናገደ የተሳካ ጉዞ ላይ ናቸው። ባለፉት 15 የሜዳቸው ጨዋታዎች ላይም ሽንፈት አልተመለከቱም። ይሄኛው መርሃ ግብር ለመድፉ መዶሻዎቹን ከማንበርከክ ውጪ ምንም ነገር እንዳያስቡ የሚያደርግበት ደግሞ ሌላኛው ምክንያት የጨዋታው ውጤት ወደ ፕሪሚየር ሊግ ዋንጫ የመንደርደር አለዚያም ዋንጫውን የማስረከብ ጥያቄ አብሮት የሚመጣበት መርሃ ግብር መሆኑን ጭምር ነው። Arsenal have a breakthrough into Bukayo Saka, who squares it to Leandro Trossard, who doubles Arsenal's lead. He scored in midweek and he scored here again. አሁንም ለመድፈኞቹ የዋንጫ ፉክክሩን እስከ መጨረሻው የማሳደድ ጉዳይ እንጂ የአርነ ስሎት ሊቨርፑል በየትኛው መንገድ ለዋንጫው የተሻለውና የእድሉን ባለቤት ነው